ተንኮለኞቹ ፖሊሶች ሁልጊዜም በማስታወቂያ ሰሌዳው ስር ይደበቃሉ። በእያንዳንዱ በሚያቃጥሉት የበጋ ቀናቶች የፍጥነት መቆጣጠሪያ ወጥመድ ዘርግተው ለመጠበቅ ዝግጁ ይሆናሉ። እድለኛ ሆነው ፈጣን መኪና ሲያልፍ ካገኙ ያለማንገራገር አስቆመውት ዕቃ ይጫወቱበታል። ነገር ግን ቦታው ከሰው እይታ የራቀ ባዶ መንገድ ነበር። ምንም ያህል መኪና አያልፍበትም። 2 ሰዓት ሙሉ ከጠበቁ በኋላ በመጨረሻ አንድ የጭነት መኪና በመንገዱ ላይ ታየ። መጠበቅ የሰለቻቸው ሁለቱ ተንኮለኛ ትራፊኮች ከብዙ ጥበቃ በኋላ መኪናውን በመንገዱ ላይ ሲያዩ አይናቸው ወዲያው በራ። በመጨረሻም አንድ ሲሳይ መጣ ብለው አሰቡ። እናም አንደኛው ትራፊክ ፖሊስ የራዳር መሳሪያውን አበራ። ምንም እንኳ የጭነት መኪናው አሽከርካሪ ከተፈቀደለት የፍጥነት ገደብ በላይ እያሽከረከረ ባይሆንም አዛዡ ፖሊስ እድሉ እንዲያመልጣቸው አልፈለገም። አዲሱ ፖሊስ ወዲያው ሳይረኑን አስነስቶ ወደ ጭነት መኪናው ነዳው። ስልጣናቸውን ያለአግባብ በመጠቀማቸው ከባድ ዋጋ እንደሚከፍሉ አላወቁም ነበር። የጭነት መኪናው አሽከርካሪ የፖሊስ መኪናው እየተከተለው መሆኑን ሲያይ ለጥንቃቄ በሚል ቢላዋ ከሳጥኑ ውስጥ መዘዘ።